ሰላም የዲዛይር ቤተሰቦች እንደምናችሁ። ዛሬ ስለ ኮምፒውተር በትንሹ አስተምራችኋለሁ። So what exactly is a computer? Is it just a machine or something more? አስባችሁ ታውቃላችሁ? So let's see. So a computer is a programmable device that stores, retrieves and processes data. So ለኮምፒውተር ምንድነው ኢንስትራክሽን እንሰጠዋለን። ያን ኢንስትራክሽን ተቀብሎ ይሰራልናል ማለት ነው። ቤዚካሊ ኮምፒውተር ያ ነው። ፕሮግራመብል ስንል ኢንስትራክሽን መቀበሉን ነው የሚናገረው። So fun fact, ኮምፒውተር የሚለው ቃል ድሮ ለሰዎች እንደተሰጠ ታውቃላችሁ? Yes. ሰዎች actually የሥራ ርዕስ እንደ ታይትል ነበረ። ያ ሰው ኮምፒውተር ነው ይባል ነበር። እንዴት ነው? ከባባድ የሆኑ ኒውሜሪካል ካልኩሌሽኖችን የሚሰሩ ሰዎች ለምሳሌ አባከስን ወይም ስላይድ ሩልን በመጠቀም የሚሰሩ ሰዎች ኮምፒውተር ናቸው ተብሎ ይጠራ ነበረ። So the term was later given to mechanical devices as they began replacing human computers. ከዛ በኋላ like ኤሌክትሪካል የሆነ ሜካኒካል ዲቫይሶች ሲመጡ የሰውን ከባባድ ስራዎችን የሚሰሩ ማሽኖች ሲመጡ ለነሱ ተሰጠ ማለት ነው ኮምፒውተር የሚለው ቃል። So basically computer electronic device ነው that accepts data inputs, processes that data, produce output and then store. So input ይቀበላል፣ ፕሮሰስ ያደርገዋል፣ ከዛ output ይሰጠንና ስቶር ያደርገዋል። IPOS ይባላል ይሄ ነገር። But when you look at a computer, can you tell which part are inputs and which are output? ነገሩን አሁን አንድ ኮምፒውተር ስታዩ የትኛው ነው ኢንፑት የትኛው ነው አውትፑት ታውቃላችሁ? Okay, let's see. እዚህ ጋር የምትመለከቱት ሞኒተር ነው። ሞኒተር ምንድነው? ስክሪን ነው ባጭሩ የምናየው ማለት ነው። ያ ምንድነው? አውትፑት ነው። እንዴት ነው አውትፑት የሆነው ማለት አንድ ነገር ስናስገባ በሞኒተራችን ስክሪኑ ላይ ነው የምናየው አይደለ? ስለዚህ ሰን አውትፑት እያወጣው ነው ያን ነገር እያየነው ነው። The next is እዚህ ጋር የምትመለከቱት ኪቦርድ አለ። ኪቦርድ ደግሞ ታይፕ ስናደርግ እንጽፍበታለን ይገባል። So basically እያስገባን ነው አይደለ? ያ ማለት ምንድነው? ኢንፑት ነው ማለት ነው። Another thing እዚህ ጋር የምትመለከቱት ማውዝ አለ። ማውዝም ልክ እንደ ኪቦርድ ከርሰሩን ይዞ የተለያዩ ነገሮችን ክሊክ እያደረገ ስክሪናችን ላይ እንድናይ ያደርገናል። ግን ክሊክ ስናደርገን it's an input እየከተትን ነው። ስለዚህ ማውስ ኢንፑት ዲቫይስ ነው። እዚህ ጋር ደግሞ ምን ይታያቸዋል? ሲስተም ዩኒት አለ። it's a desktop computer ውስጡ የተለያዩ ኮምፖነንቶችን ይይዛል። በተጨማሪ ስፒከር አለ። ስፒከር ምንድነው? ሚውዚክ ኦር መዝሙር የተለያየ ነገሮችን ያሰማናል አይደለ? it's an output ወደ ውጭ። ስለዚህ አውትፑት ነው ማለት ነው። Okay, could you survive a whole day without a computer or the internet? እንችላለን? like አንዳንድ ሰው እንችላለን ሊል ይችላል። ግን አክቹዋል ኮምፒውተሮች እንዲ ዴይሊ ላይፋችን ላይ ያሉ ግን የማናስተውላቸው ኮምፒውተሮች አሉ። ስለሱ ስናወራ ታውቁታላችሁ። እኔ አንችልም ብዬ ነው የማስበው። So how are computers used today? Computers make difficult tasks simple and fast. So ኮምፒውተር እንደዚህ በጣም እየተጠቀምንበት ያለንበት ምክንያት አንደኛ ከባባድ ስራዎችን ሲምፕል ያደርግልናል፣ ከዛ ፈጣን ነው። በተጨማሪ ደግሞ ኮምፕሌን አያደርግም። can you imagine እኚህ ስራዎች በሰው ሲሰሩ ድሮ ኮምፒውተር ናቸው ብለን የጠራናቸው ሰዎች አሉ አይደለ? ይከብዳቸዋል ምንም ቢሆን ማለት ነው። ለምሳሌ በኮምፒውተር መጻፍ እንችላለን፣ ኤዲት እናደርጋለን፣ ደብዳቤ send letter, you know በድሮ ጊዜ የተለያዩ ብዙ ቀናት ሊወስድብን ይችል ነበር። አሁን ግን በሰከንዳት ኮፊያችንን እየጠጣን መላክ እንችላለን። They are used for communication, business, education, entertainment, medicine, research and more. ብዙ ነገር አለ። So computer are not just tools, ግን everyday life እና workአችን ላይ የምንጠቀመው ነገር ነው። Okay, so what components make up a desktop computer? ዴስክቶፕ ኮምፒውተርን ሲስተም ዩኒት ላይ ምን ኮምፖነንቶች አሉ? ሲስተም ዩኒት ብቻ ሳይሆን the whole desktop computer. So first there is computer case. ምንድነው ሲስተም ዩኒት? it's a case አይደለ? ውስጡ የተለያዩ ኮምፖነንቶች አሉት። ግን ውስጥ ከላይ ያለው ኬዝ it's a holds and protects all the parts. ውስጥ ያሉትን ፕሮቴክት በማድረግና ሰብስቦ በመያዝ የሚጠቅመን ነው። ማነው? ኮምፒውተር ኬዝ ይባላል። the next is CPU or processor. ያ ደግሞ የኮምፒውተራችን ብሬን አይምሮ እሱ ነው ፕሮሰስ የሚያደርገው የተለያዩ ስራዎች የሚሰራልን እሱ ነው CPU ማለት ነው። the next is RAM. RAM ምንድነው? ሜሞሪ ነው። it's an abbreviation for random access memory. RAM ምንድነው? ቴምፖራሪ የሆነ ስቶሬጅ ነው። ቴምፖራሪ ነው ስንል ጊዜያዊ ነው፣ ይይዛል ከዛ ይጠፋል። ስለዚህ ጊዜያዊ በመሆኑ ደግሞ በጣም ፈጣን ነው ማለት ነው።
ሃርድ ድራይቭ ኦር ኤስኤስዲ የምንለው ከራም ቴምፖራሪ ነው አልኳቸው። ሃርድ ድራይቭ ደግሞ ፐርማነንት ሲሆን ነው። አንድ ነገር ሴቭ ስናደርግ ይቀመጣል። ራሳችን ዲሊት እስካላደረግነው ድረስ ሁሌም ይቀመጥልናል። the other one is motherboard የምንለው ደግሞ ሁሉንም ኮምፖነንቶች አንድ ላይ ኮሚኒኬት እንዲያደርጉ ኮኔክት አድርጎ የሚይዝልን motherboard እንዳረሱ። ሌላው ደግሞ ፓወር ሰፕላይ ደግሞ ለኮምፒውተራችን ፓወር የሚሰጠው ኤሌክትሪክሲቲን ፕሮቫይድ የሚያደርግልን ነው። የቀሩት እንደነገርኳችሁ ሞኒተር አለ፣ ኪቦርድ፣ ማውዝ አለ፣ የተለያዩ አሉ። ስለነሱ እዚህ ጋር ስዕሉን ታዩታላችሁ። ሁሉም ሲፒዩ አለ፣ ፓወር ሰፕላይ አለ፣ ማዘርቦርድ፣ ማውዝ፣ ኪቦርድ፣ ዩኤስቢ ማለት ፍላሽ ነው ከዛ ስፒከር አለ፣ ሞኒተር አለ። So if we stripped a computer to its bare minimum, what parts does it need to even turn on? So ይሄ ሁሉ ብዙ ኮምፖነንቶች ነገርኳችሁ አይደለ? እኚህ ሁሉ ኮምፖነንቶች ያስፈልጉናል ወይስ በጣም bare minimum ትንሿ actually like ኮምፒውተራችን እንዲከፍትልን የሚያስፈልጉን ትንሿ ነገር ምንድናት ብለን ስናስብ ሁሉም አይደለም፣ ያው ሁሉ የዘረዘርኩላችሁ አይደለም። ነገር ግን 4 ነገሮች አሉ ሚኒመም የሚባሉት። አንደኛ ፕሮሰሰር ነው። ፕሮሰሰር ቅድም ምንድን ያልኳችሁ ብሬን ነው ብያችሁ የለ። so component that executes instruction from the software and hardware instruction ትእዛዞቻችንን ተቀብሎ ያን ነገር actually execute ማድረግ የሚችለው ፕሮሰሰር ሲኖረው ነው። ስለዚህ ግዴታ ነው። the next is memory ደግሞ temporary ነው፣ primary storage ነው and like from storage እና from the CPU እያመጣ ያገናኘ እንድንጠቀም ፕሮሰሰራችን ያን ተጠቅሞ እንዲሰራልን ኢንስትራክሽኖቻችንን እንዲቀበል ያደርግልናል። ሜሞሪ ግዴታ ነው because even if temporary ቢሆን ራሱ ማስቀመጥ አለበት የሆነ ነገር። then there's motherboard የምንለው ደግሞ ቅድም እንዳልኳችሁ ሁሉንም ኮምፖነንቶች ኮኔክት የሚያደርግ ነው፣ እርስ በርስ እንዲነጋገሩ የሚረዳቸው ነው። የመጨረሻው ምን አለ ስቶሬጅ ዲቫይስ ወይም ደግሞ ሃርድ ድራይቭ ያልኳችሁ ቅድም እንደተናገርኩት ነው። ከሜሞሪ ወይም ከራም ቀስ ቢልም ስሎወር ቢሆንም ግን ፐርማነንትሊ ነው ስቶር የሚያደርገው። ሶ ያን ኢንፎርሜሽን ወስዶ ለኔክስት ስራችን መጠቀም ይችላል። ሶ ግዴታ 4 መጠቀም ምን አለብን ብያለሁ? ፕሮሰሰር፣ ሜሞሪ፣ ማዘርቦርድ እና storage device. Okay, now are all the computers the same or do we have different types? አስባችሁ ታውቃላችሁ? ሁሉም ኮምፒውተሮች አንድ ናቸው ወይስ ታይፕ አላቸው? yes ታይፕ አላቸው። ምንድን ናቸው እኚህ ታይፖች ብለን ስናይ 3 አይነት ታይፕ አላቸው። ጀነራል ፐርፐስ ኮምፒውተር አለ፣ ስፔሻል ፐርፐስ ኮምፒውተር አለ እና ደግሞ ስፔሻላይዝድ ኮምፒውተር አለ። ሶ እነዚህ ምንድን ናቸው ብለን ዘርዝረን ስናይ ጀነራል ፐርፐስ ማለት ስሙ እንደሚናገረው ብዙ ዲፍረንት ታስኮችን መስራት የሚችልልን አይነት ኮምፒውተር ነው። አይ ቲንክ እኛ የበለጠ የምናውቀው ኮምፒውተር ሲባል ይሄ ነው። ያ ማለት እንደ ላፕቶፕ ሊሆን ይችላል ኦር ደግሞ ዴስክቶፕ ሊሆን ይችላል። የተለያዩ we can write, we can watch movies, we can see like YouTube and different things. ሁሉንም ነገር ባንዴ የሚሰራልን ነው። ታይፕ ማድረግ እንችላለን፣ ጌም ለማጥናት የተለያዩ ነገሮች። so many different tasks መስራት የሚችል ከሆነ general purpose ነው። The other one is special purpose computer. So special purpose computer የምንለው ደግሞ ለአንድ ስፔሲፊክ ጆብ ብቻ የተሰራ ነው። ለአንድ ስፔሲፊክ ጆብ ለምሳሌ ATM አሁን ለምንድን ነው የተሰራው? for banking ነው አይደለ? ያ ማለት ብር እናወጣለን፣ አካውንታችን ላይ ያለውን ብር ማየት እንችላለን እና የመሳሰሉት። ግን በኤቲኤም ቲክቶክ ማየት እንችላለን? አንችልም። ታይፕ ማድረግ እንችላለን? አንችልም። ስለዚህ for one specific thing የተሰራ ከሆነ it's called specific purpose computers. even microwave አሁን ማይክሮዌቭ ምንድነው? ምግብ ነው ሂት የምናደርግበት። በሱ like I say we can't watch TikTok or YouTube or like ማጥናት አንችልም። it's just for heating. ግን አስባችሁ ታውቃላችሁ ማይክሮዌቭ ኮምፒውተር እንደሆነ? yep it's a computer. that's why ቅድም ያለ ኮምፒውተር አንድ ቀን ራሱ መኖር ሊከብደን ይችላል። ማይክሮዌቭ እንኳን ቢቀር ኤቲኤም ያለ ኤቲኤም how would we use like how would we ባንኪንጋችን እንዴት እንጠቀማለን? so everyday ላይፋችን ላይ ነው ያሉት። the third one ሶስተኛው specialized computer ይባላል። so this specialized computer it's more powerful or custom made ነው። ለምን? for particular advanced የሆነ use ይሄ በጣም ፓወርፉል የሆነ ኮምፒውተር ነው ለአንድ ስፔሲፊክ ዩዝ ሆኖ ግን ከቅድም ካልኳቸው የበለጠ ፓወር ያለው እና ከስተም ሜድ ነው። ለምሳሌ ጌሚንግ ፒሲ አሁን ጌመሮች
አብዛኞቻችን በኖርማል ፒሲያችን ጌም ዳውንሎድ አድርገን ልንጫወት እንችላለን አይደለ? ግን ባትሪውን ይገልብናል፣ በጣም ያስቸግረናል፣ ሳክ ያደርጋል። ለምን መሰላችሁ? that's because ያ ኮምፒውተር ያ ፒሲ ሃይ ፐርፎርማንስ ስለሌለው ነው ፎር ጌሚንግ ተብሎ። ነገር ግን ጌሚንግ ፒሲ ተብሎ የተሰሩ አሉ። እነዚህ ፒሲዎች ምንድናቸው? በጣም ሃይ ፐርፎርማንስ አላቸው and ጌም ለመጫወት በጣም ይቀለናል በዛ ማለት ነው። ሶ እንደዚህ አይነት ሲሆን ስፔሻላይዝድ ኮምፒውተር ይባላል። ለማስታወስ ያህል ጀነራል ፐርፐስ it does everything, special purpose one job only, specialized ደግሞ extra strong for advanced work. Our modern world function without computers. አሁን ያለንበት ዓለም አለ፣ ይሄ ዘመናዊ ዓለም ያለ ኮምፒውተር ፈንክሽን ማድረግ ይችላል? I think አሁን you will say አይችልም አይደለ? that's because በጣም ብዙ አይነት ኢምፖርታንስ አለው in everyday ላይፋችን ላይ ማለት ነው። ለምሳሌ in a daily life ለምን ልንጠቀመው እንችላለን ብለን ስናይ አንደኛ ኤጁኬሽን ነው። ኤጁኬሽን አሁን እያደረግን ያለነው ራሱ የተማማርን ነው አይደለ? በምን ኮምፒውተራችንን ተጠቅመን I'm sure like በስልካችሁ or በፒሲ ያያችሁት ነው የሚሆነው ይሄን ቪዲዮ። ከዛ አስተማሪዎች ለተማሪ ሪሰርች ሜክ ለማድረግ አሳይመንት ለመስራት ሆምወርክ ለመስራት እንጠቀመዋለን። the next ሜዲሲን አለ። ሜዲሲን ደግሞ ሆስፒታሎች፣ ክሊኒኮች የፔሸንት ሪከርድን ለመያዝ ይጠቀሙታል አይደለ? ለምሳሌ ድሮ ካርድ ስናወጣ በወረቀት ነበር የሚወጣው። አሁን ግን ቀርቷል አይደል? በኮምፒውተር ነው የሚያዘው። ከዛ ኢንፎርሜሽናችንን በሙሉ እዛ ውስጥ ያስቀምጡትና ኢቭን አንዴ ከታከምን በኋላ ኔክስት ታይም ስንሄድ ላስት ታይም ስንታከም የተገኘውን ኤቭሪቲንግ ኦር አለርጂክ የሆናችሁት ነገር ካለ ድጋሚ መናገር አይጠበቅባችሁም። አስሎንጋስ እዛው ሆስፒታል እስከሆነ ድረስ ሪከርዳችሁ እዛው ኮምፒውተር ውስጥ ተቀምጦ ነው ያለው። ቅድም እንዳልኳችሁ ሃርድ ድራይቭ ምናምን ያልኳችሁ አለ አይደለ? ላይክ ያ ሰው ዲሊት እስካላደረገው ድረስ ፐርማነንትሊ ቁጭ ብሏል ማለት ነው። ኢንተርኔት አለ፣ ሶሻል ሚዲያ የሚታወቅ ነው። ቢዝነስ ሪከርድ ኪፕ ለማድረግ ለማርኬቲንግ፣ ማኔጅመንት፣ ትራንዛክሽን፣ ትራንስፖርቴሽን፣ ቲኬት ቡክ ለማድረግ እንጠቀማለን። ኢቨን ማፕ ለማየት ራሱ ሊሆን ይችላል። ኢንዱስትሪ ኢን ፋክተሪስ ኮንትሮልስ ማሽን ኢምፕሩቭ ኳሊቲ ኢንክሪዝ ፕሮዳክቲቪቲ። ኢንጂነሪንግ ኤንድ ሚሊታሪ ላይ ዲዛይን ለማድረግ ሲሙሌሽን፣ ዲፌንስ ሲስተም፣ ኮሚዩኒኬሽን። በመጨረሻ ደግሞ ፕሮብለም ሶልቪንግ። በመጨረሻ ስል it means last but not least ብዙ ነገር አለ። ፕሮብለም ሶልቪንግ ላይ ብዙ አሁን በኮምፒውተራችን በጣም ብዙ ከባባድ ፕሮብለሞችን ሶልቭ እናደርጋለን አይደል? በቀላሉ ለዛው። ሶ ኮምፒውተርስ አር ኤቭሪዌር ኢን አወር ዴይሊ ላይፍስ and በቀን ነው የምንጠቀማቸው። ሶ ወደ መጨረሻ ቶፒካችን ስንሄድ ዴታ ፕሮሰሲንግ አሉ። ከባድ ሊመስላችሁ ይችላል፣ ግን በጣም ቀላል ነገር ነው። ሶ ዴታ ፕሮሰሲንግ is the process of collecting raw data and transforming it into meaningful information that can be used for decision making. ሶ እንደማለት ነው ባጭሩ። ጥሬ ኢንግሪዲየንቶችን ገዝተን ምግብ ስንሰራ ያለውን ፕሮሰስ ልንል እንችላለን። ይሄ ነገር የሚካሄደው በማን ነው? በዴታ ሳይንቲስቶች ናቸው። ሶ አንድ ምግብ ለመስራት ብንራሱ ስቴፖች አሉት አይደለ? ዴታ ፕሮሰሲንግም ልክ እንደዛው ስቴፕ አለ። ፈርስት ስቴፕ ኢዝ ኮልድ ዴታ ኮሌክሽን። ዴታ ኮሌክሽን አሉ እንደሚናገረው ኮሌክት ማድረግ ነው። ሶ ኮሌክቲንግ ዴታ ኢዝ ዘ ፈርስት ስቴፕ ኢን ዴታ ፕሮሰሲንግ። ዴታ ኢዝ pulled from available sources including data lakes and data warehouses. አሁን ዴታ ኮሌክሽን ላይ መርሳት የሌለባችሁ ነገር ዴታ ኮሌክት ስናደርግ ግዴታ ያ ሶርሳችን ሪላያብል መሆን አለበት። ሪላያብል ካልሆነ the whole thing ተበላሸ ማለት ነው። ሶ ሪላያብል የሆነ ሶርስ ፈልገን trustworthy መሆን አለበት። ዴታ ኮሌክት እናደርጋለን። ሶ በሁለት ኤግዛምፕል ላሳያችሁ። የመጀመሪያው ኤግዛምፕል በተማሪ ነው። ሶ ዴታ ኮሌክሽን ማለት የተማሪን የፈተና ውጤቶች የተለያዩ ተማሪዎችን የፈተና ውጤቶች ሰብስቦ ማስቀመጥ ነው የመጀመሪያው ዴታ ኮሌክሽን። በቅድሙ በምግብ ደግሞ እንደጀመርኩት ስናረግ ኢንግሪዲየንት የሚያስፈልጉን ኢንግሪዲየንቶችን ገዝተን ማስቀመጥ ነው፣ ኮሌክት እያደረግን ነው። the next step data preparation or input ይባላል። ዴታ ፕሪፓሬሽን ደግሞ አንዴ ኮሌክት ከተደረገ በኋላ ምን እናደርጋለን? ያን ነገር ኦርጋናይዝ ወይም ደግሞ ክሊን አፕ የምናደርግበት ፕሮሰስ ነው። ሶ በቅድሞ ኤግዛምፕል ስንናገር የተማሪው ኤግዛምፕል ላይ ምንድነው ኢንተሪንግ የዛን ተማሪ የተሰበሰቡትን ተማሪዎች ውጤት ስፕሬድሺት ላይ አስቀምጠን ሜቢ ኢን አልፋቤቲካል ኦርደር ሊሆን ይችላል ማስቀመጥ። ከዛ የተሳሳተ ውጤት ከሆነ ማስተካከል። ኢን ዲ አዘር ኤግዛምፕል ደግሞ የገዛናቸውን ኢንግሪዲየንቶች ማጽዳት፣ ማጠብና መክተፍ እንደማለት ነው። እሺ አሁን ሶስተኛው ስቴፕ ላይ ደርሰናል። ሶስተኛው ስቴፕ ምንድነው? ዴታ ፕሮሰሲንግ።
ዴታ ፕሮሰሲንግ ማለት እስካሁን ያደረግነውን ኮሌክት ያደረግነው ዴታ ፕሮሰስ የምናደርግበት ነው። ምን አለ እዛ ላይ? ካልኩሌቲንግ፣ ሶርቲንግ፣ ሰመራይዚንግ አለ። ቀደም በነገርኳችሁ ኤግዛምፕል ምን አለ? አንደኛ በምግቡ እኔ ሶ ያጣጣምነውን የከታተፍነውን ኢንግሪዲየንቶች አክቹአሊ እሳት ላይ አድርገን ማብሰል ስንጀምር ያለው ስቴፕ አለ። እሱ ነው ባጭሩ ዴታ ፕሮሰሲንግ። ኦር ደግሞ በተማሪው ስናይ አቬሬጅ መስራት ነው። ስኮር ኤግዛም ውጤታቸውን ሰብስበናል። ስለዚህ አቬሬጅ ስንሰራ ያለው ፓርት ኢዝ ኮልድ ዴታ ፕሮሰሲንግ። አራተኛው ስቴፕ ደግሞ ዴታ አውትፑት ይባላል። ዴታ አውትፑት ማለት በቃ አክቹአሊ መጨረሻ ላይ ያለውን ሪዛልታችንን እናቀርብበት ነው። ላይክ ሪደብል እና ዩዘብል በሆነ ፎርም ማለት ነው። ሶ ምንድነው ላይክ ምግብ ሰራን አይደለ? ሶ ለተመጋቢው ያቀረብንለት ነው። ያ ፕሮሰስ ምንድነው? ዴታ አውትፑት ይባላል። ለተማሪው ደግሞ ራንክ ማውጣት ነው። አንደኛ፣ ሁለተኛ፣ ሶስተኛ ወጣው እያለን ስናወጣ ዴታ አውትፑት ይባላል። አምስተኛው እና የመጨረሻው ስቴፕ ምንድነው? ዴታ ስቶሬጅ ኦር ፊድባክ ይባላል። ዴታ ስቶሬጅ ማለት የቀረውን ወይም ደግሞ አሁን በምግቡ ካሰብን ከተበላ በኋላ የቀረ ደግሞ ያልተበላ ምግብ ይኖራል። እሱን ለበኋላ ኦር ለነገ ብለን ስናስቀምጥ ነው። ኦር ለተማሪ ደግሞ ስናይ ዴታቤዝ ላይ አድርገን አስቀምጠን ለኔክስት ሴሚስተር ኦር አዘ ትራንስክሪፕት በሙሉ ይጠቅመናል ብለን ስቶር ስናደርገው ነው። ሶ ዴታ ስቶሬጅ ማለት እስካሁን የሰራነውን ስቶር አደረግነው ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።